የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲ መልእክቶችን እየተጠቀመች ነው ስትል ከሰሰችም። የኢትዮጵያ መንግስት ኤርትራን በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና ግዛት አንድነትን በመጣስ ለመክሰስ ለተባበሩ መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገር መንግስታት ዲፕሎማሲያዊ መልእክቶችን ልካለች ስትል ኤርትራ ቅሬታን አቀረበችም። ይህም ግጭትን ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትል ከሳለችም። የኤርትራ ማስታወቂያ ሚኒስቴር ትላንት ሰኔ 19 በወጣው መግለጫ የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲ ዘመቻዎችን አጠናክሯል ሲል ገልጿል። መልእክቶቹ እያየለ በመጣው የጦርነት አጀንዳ ላይ ድጋፍ ለማግኘት የዓለም አቀፉ ማህበረሰብ ለማሳመን ያለመ ዘዴ ነው ሲል ከሷል። የኤርትራ መንግስት ገዢው የብልጽግና ፓርቲ ባለፉት 2 ዓመታት ውስጥ አስፈላጊ መግለጫ በማውጣትና ወታደራዊ ማስፈራሪያ በመፈጸም ላይ ይገኛል ሲል ገልጾ እነዚህን እርምጃዎች የኤርትራ ወደቦችን ከተቻለ በህጋዊ መንገድ ካልሆነም በወታደራዊ ኃይል ለመያዝ የሚደረገውን ሰፊ ስትራቴጂ ጥረት አካል ነው ብሏል። እንደ የኤርትራ መንግስት ገለጻ እነዚህ ድርጊቶች በርካታ የጦር መሳሪያ ግዢዎችንና መንግስትን የማዳከም በርካታ ጥረቶችን ያካተቱ ናቸው። ምንም እንኳን እነዚህ ድርጊቶች የኤርትራን ሉዓላዊነትና ግዛታዊ አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም ኤርትራ በትዕግስት አልፋለች ብሏል። በተጨማሪም በመግለጫው የኢትዮጵያ ጠቅላይ ሚኒስቴር በህዝብ ተወካዮች ምክር ቤት ባደረጉት ንግግር የባህር በር የማግኘት ጉዳይ ለኢትዮጵያ የህልውና ጉዳይ ነው ሲሉ መግለጻቸውን ተከትሎ ኤርትራ እንደ አውሮፓውያን አቆጣጠር ጥቅምት 16 2013 ዓ.ም ያወጣችው መግለጫን ጠቅሷል። በመግለጫውም የኤርትራን በንግግሩ ማዘኗን ገልጻለች ብሏል። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት በኤርትራ ላይ የቀረበውን ክሶች ለመገም ሲል እውነታዎችን አዛብቷል ሲል ከሷል። በተጨማሪም በኢትዮጵያ መንግስታት ለሁለት አስርተ ዓመታት ያህል በርካታ የኤርትራ ሉዓላዊ መሬቶችን በህገወጥ መንገድ ተይዞ መቆየቱን ገልጿል። ይህም የዓለም አቀፍ ህግ የተባበሩ መንግስታት ቻርተርና የኢትዮ ኤርትራ የድንበር ማካለል ኮሚሽን ስምምነትን ጥሰት ነው ብሏል። ይህ የኤርትራ መግለጫ የተሰጠው ትክክለኛነቱ ያልተረጋገጠ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። ደብዳቤው የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ ትንኮሳዎችን መፈጸሙንና የኢትዮጵያ ሉዓላዊነትና የግዛት አንድነትን ጥሷል የሚል ክስ ያቀርባል። እነዚህ ድርጊቶች የዓለም አቀፍ ህግን በግልጽ የሚጥሱና የአፍሪካ ቀንድ ደካማ ሰላምና ጸጥታ ሁኔታን የበለጠ ያባብሳሉ ብሏል። በተጨማሪም የኤርትራ የግዛት ወረራን እያካሄደች በሲቪሎች ላይ ጥቃት እየፈጸመችና በተለያዩ የታጠቁ ቡድኖች ድጋፍ እያደረገች ነው ሲል ከሷል። ደብዳቤው ኢትዮጵያም ውይይትና ሰላማዊ ተሳትፎን ለመቀጠል ቁርጠኛ መሆኗን በመግለጽ ዓለም አቀፉ ማህበረሰብ ኤርትራ በኢትዮጵያ ላይ በሚያካሄደው የጦርነት እንቅስቃሴ አጋሮቿን መጠቀሟን እንድታቆም እንዲያሳስብ ጥሪ አቅርቧል። አዲስ ስታንዳርድ የደብዳቤውን ትክክለኝነት ማረጋገጥ አልቻልኩም ሲል በዘገባው አካቷል። የአዲስ አበባ ከተማ መስተዳድር በመዲናዋ ደንብ በመተላለፍ ቅጣት ብቻ ከ390 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ አድርጓል አለ። በአዲስ አበባ ከተማ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት 397.6 ሚሊዮን ብር ለከተማ አስተዳደሩ ገቢ ማድረጉን የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታወቀ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ በከተማዋ የደንብ መተላለፍ 69.8 በመቶ መቀነሱን ገልጿል። ስራ አስኪያጁ ይህንን የተናገሩት ትላንት በተካሄደው የባለስልጣናት መስሪያ ቤት የ2017 በጀት ዓመት እቅድ አፈጻጸምና የግምገማ ውይይት መድረክ ላይ ነው። የባለስልጣን መስሪያ ቤቱ ምክትል ስራ አስኪያጅ አቶ ከፍያለው ታደሰ በበኩላቸው በተያዘው ዓመት በአዲስ አበባ ከተማ የደንብ መተላለፍ መቀነስ ቢቻልም አሁንም የደንብ ጥሰቶች መኖራቸውን ተናግረዋል። አክለውም በከተማችን ጨለማን ተገን በማድረግና ቀንን ህገወጥ ግንባታዎችን እያከናወኑ መሆኑን ገልጸው ህገወጥ የመሬት ወረራና ግንባታም ካለፉት ዓመታት አንጻር በተያዘው ዓመት መቀነስ መቻሉን ገልጿል። በአዲስ አበባ ከተማ ውስጥ 72 ወንዞች ብክለት ለመከላከል ውስጥ ለውስጥ በመሄድ ቆሻሻን የሚለቁ ቱቦዎችን በመለየት ሰፊ ስራም ተሰርቷል ብለዋል። በዚህም በተደረገ ቁጥጥር ብክለት እንዲቆጠቡ የተነገራቸው ተቋማት ከድርጊታቸው ባለመቆጠባቸው በድጋሚ መቀጣታቸውን
አውስተዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ